ሰላም ጤና ይስጥልን ውድ እዚህ ቻናል ቤተሰቦች እንዴት ናቸው? እኔ በጣም ሰላም ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ዛሬ በሰውነታችን ውስጥ ያለው በሆዳችን ውስጥ የሚከማቸውን ስብ እንዴት መቀነስ እንችላለን፣ የክብደት መጠናችንን እንዴት ልንቆጣጠር እንችላለን የሚለውን ነገር በስፋት እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ ጋብዛችኋለሁ። አንድ ባንክ አካውንትን አስቡ። በዛ ባንክ አካውንት ውስጥ ሁልጊዜ ገንዘብ ታስገባላችሁ። ነገር ግን ያንን ገንዘብ አትጠቀሙትም ወይንም ደግሞ አታወጡትም። ይህንን ገንዘብ በየቀኑ በዚህ ባንክ አካውንት ውስጥ በየቀኑ ገንዘብ የምትከቱ ከሆነ እና ያንን ገንዘብ የማትጠቀሙ ከሆነ ገንዘቡ እየተከማቸ ይመጣል። ይህንን ባንክ አካውንት ማስተካከል ወይንም ደግሞ መቀነስ ከፈለጋችሁ አንደኛ በዛ ባንክ አካውንት ውስጥ የሚገባውን ገንዘብ ማቆም አለባችሁ። ሁለተኛ ደግሞ እዛ ባንክ አካውንት ውስጥ ያለውን ገንዘብ እያወጣችሁ መጠቀም አለባችሁ። ሰውነታችሁን እንደ ባንክ አካውንት አስቡ፣ ካሎሪን ደግሞ እንደ ገንዘብ አስቡ። በየቀኑ በሰውነታችሁ ከሚያስፈልገው በላይ ካሎሪ ትወስዳላችሁ። ያንን ካሎሪ ደግሞ አትጠቀሙ። ይሄ ደግሞ በሆዳችን ላይ እየተከማቸ ይመጣል፣ የሆድ ስብ እየሆነ ይመጣል። አንድ ሰው የሆድ ስብ ኖሮበት የተለያዩ አይነት መንገዶችን እየተከተለ ብዙ ላይሳካለት ይችላል። በዛሬው ፕሮግራማችን ግን እንዴት የሆድ ስብን ማቅለጥ እንደሚገባን በትክክል እንመለከታለን። አንድ ሰው ቦርጭ አለው ማለትም ሰውነቱ ውስጥ ጮማ አለው ማለት የምንችለው ዙሪያው በሚለካበት ጊዜ ሆዱ 40 ኢንች በላይ ከሆነ ወይንም ደግሞ በሴንቲሜትር ከ102 ሴንቲሜትር በላይ ለወንድ ከሆነ፣ ለሴት ደግሞ ከ35 ኢንች ወይንም ደግሞ ከ89 ሴንቲሜትር በላይ ከሆነ በሰውነቷ ላይ ቦርጭ ወይንም ደግሞ የፋት ክምችት እንዳለ ይረጋገጣል። አንድ ሰው ቦርጭ ካለው ክብደቱ ከመጠን በላይ ከሆነ ምን ሊከሰት ይችላል? የመጀመሪያው ነገር ለስትሮክ ሊጋለጥ ይችላል። ስትሮክ ማለት ደግሞ አእምሯችን በቂ ደም ካለማግኘቱ የተነሳ በቂ ኦክሲጂን ካለማግኘቱ የተነሳ በሰውነታችን ውስጥ ሊከሰት የሚችል ነገር ነው። ከዚህ በተጨማሪ ለግፊት፣ ለስኳር፣ ለተለያዩ አይነት በሽታዎች የመጋለጥ እድሉ እጅግ በጣም ሰፊ ነው። ስለዚህ አንድ ሰው የክብደት መጠኑን በሚቆጣጠርበት ጊዜ ስትሮክ እየተከላከለ ነው፣ ግፊት እየተቆጣጠረ ነው፣ ስኳር እየተቆጣጠረ ነው። የተለያዩ አይነት በሽታዎች በሰውነቱ ላይ እንዳይመጣ ይከላከላል ማለት ነው። ነገር ግን በጣም ብዙ ሰዎች በሆዳቸው ውስጥ ያለውን ስብ ለመቀነስ ይነሱና ስራ ይጀምሩና ምን ያደርጋሉ? ያቆማሉ፣ ይተዋሉ፣ አይሳካላቸው ማለት ነው። ነገር ግን ዛሬ በዚህ ቪዲዮ ላይ እንዴት በትክክል ቦርጭን መቀነስ እንዳለብን እንመለከታለን። የመጀመሪያው ነገር ማሰብ ያለብን ኢንሱሊን በሰውነታችን በበዛ ቁጥር በሰውነታችን ውስጥ ፋት ወይንም ደግሞ ጮማ የመከማቸት እድሉ እጅግ በጣም ሰፊ ነው። ምክንያቱም ግሉኮስን ከደም ስር ውስጥ እየወሰደ ወደ ጮማነት ይቀይራል ኢንሱሊን። ግሉካጎን ደግሞ ፋትን ወይንም ደግሞ የተጠራቀመውን ስብ ለኢነርጂነት ይጠቀማል፣ እንደገና ወደ ደም ስር ይመልሳል። ስለዚህ አንድ ሰው ክብደቱን ለመቀነስ ከፈለገ የኢንሱሊን መጠን ማውረድ አለበት። በምን አይነት መንገድ ነው የኢንሱሊን መጠን ሊወርድ የሚችለው ነገር ስንመለከት የመጀመሪያው ነገር አመጋገብን ማስተካከል ነው። አመጋገብ በጣም እጅግ ወሳኝ የሆነ ነገር ነው። አንድ ሰው ክብደቱን ለማስተካከል አመጋገቡን ማስተካከል አለበት። ጭንቀት መቀነስ አለበት። የአተነፋፈስ ስርዓቱን ማስተካከል አለበት። የእንቅልፍ ሁኔታውን ማስተካከል አለበት። ስፖርት መስራት አለበት። ከነዚህ ውስጥ ግን በዋናነት የሚጠቀሰው የአካል ብቃት እንቅስቃሴና የአመጋገብ ስርዓትን ማስተካከል ነው። አንድ ሰው ከሚመገበው ምግብ ላይ ምንም ሳይጎዳ የመጀመሪያ ፕሮቲን የበዛባቸውን ምግቦች መመገብ አለበት። እነዚህም ደግሞ እንቁላል፣ ስጋ፣ ምስር፣ ባቄላ፣ አሳና የመሳሰሉ ነገሮች ናቸው። እነዚህም በምንመገብበት ጊዜ እነዚህ ወደ ጮማነት አይደለም የሚቀየሩ፣ ሰውነትን ለመጠገን ቢውልድ ለማድረግ የሚቀየሩ ነገሮች ናቸው። ካርቦሃይድሬት፣ ሹገር በብዛት የምንመገብ እነዚህ
ነጭ ዳቦ፣ እንጀራ በብዛት የምንመገብ ከሆነ እነዚህ በብዛት የኢንሱሊንን መጠን በሰውነታችን የሚያበዙ እና ወደ ጮማነት የሚቀየሩ ምግቦች ስለሆኑ በብዛት እነዚህን ምግቦች በፍጹም መመገብ የለብንም፣ ወይንም ደግሞ ጤናማ የሆኑ ካርቦሃይድሬቶችን መመገብ አለብን። ከዚህ በተጨማሪ ምግብ ከመመገባችን በፊት ከ30 ደቂቃ በፊት ውሃ በደንብ መጠጣት አለብን። ይህም ደግሞ ምግብ በምንመገብበት ጊዜ ብዙ ካሎሪ ወደ ሰውነታችን እንዳናስገባ የጥጋብ ስሜት እንዲሰማን በማድረግ ይረዳናል ማለት ነው። ከዚህ በተጨማሪ በፋይበር የበለጸጉ ምግቦች፣ ቶሎ ዳይጀስት የማይሆኑ ቶሎ ወደ ኢነርጂነት የማይቀየሩ ምግቦች፣ አትክልትና ፍራፍሬዎችን በብዛት መመገብ አለበት። ስለዚህ አንድ ሰው 50% አትክልትና ፍራፍሬዎችን መመገብ አለበት። 25% ደግሞ በፕሮቲን የበለጸጉ ምግቦች መመገብ አለበት። 25% ደግሞ ጤናማ ካርቦሃይድሬቶችን መውሰድ አለበት። እነዚህን መንገዶች በትክክል በምንከተልበት ማለትም በምግባችን ላይ ፕሮቲንን በማብዛት ካርቦሃይድሬትን በመቀነስ በፋይበር የበለጸጉ ምግቦችን በብዛት በመመገብ የክብደት መጠናችንን ማስተካከል እንችላለን። ፕሮቲን በብዛት በምንመገብበት፣ በፋይበር የበለጸጉ ምግቦችን በብዛት በምንመገብበት፣ ምግብ ከመመገባችን ከ30 ደቂቃ በፊት ውሃ በምንጠጣበት ጊዜ የኢንሱሊን መጠን በጣም ይወርድና በሰውነታችን ፋት ወይም ደግሞ ጮማ የመከማቸት እድሉ እጅግ በጣም ይቀንሳል። ሲቀጥል ማድረግ ያለብን ነገር ጭንቀት መቀነስ ነው። በምንጨነቅበት ጊዜ ኮርቲሶል ማለትም ኢፒኔፍሪን፣ ኖርኤፒኔፍሪን የሚባሉ ሆርሞኖች በብዛት ይመረታሉ። ይህ ደግሞ በሰውነታችን ውስጥ ግፊት እንዲጨምር ያደርጋል። እንደገና በሰውነታችን ጮማ እንዲከማች ስለሚያደርግ በፍጹም መጨነቅ የለብንም፣ ማለትም ጭንቀት መቀነስ አለብን። ከዚህ በተጨማሪ አተነፋፈስ በትክክል ማስተካከል አለብን። ይህ ማለት በቀን ለ30 ደቂቃ በእንደዚህ አይነት መልኩ በደንብ ትንፋሽ ወደ ውስጥ አስገብተን ከዛ ደግሞ ማውጣት አለብን። ለዚህ በምናደርግበት ጊዜ እያንዳንዱ ሴሎቻችን በቂ ኦክሲጅን ያገኛሉ። ከዛ ደግሞ ፋት መቅለጥ ይጀምራል። ከዚህ በተጨማሪ ደግሞ በቂ እንቅልፍ በየቀኑ መተኛት አለብን። በቂ እንቅልፍ በምንተኛበት ጊዜ በቂ እንቅልፍ የማንተኛ ከሆነ ካሎሪ በትክክል በሰውነታችን በርን አይሆንም፣ አይቃጠልም ማለት ነው። ሲቀጥል ስፖርት መስራት አለብን። እንደ ቀላል የሚታዩ ለምሳሌ መራመድ፣ ሳይክል መንዳት፣ ዋና መዋኘት እንደ ቀላል የሚታዩ ስፖርቶች ናቸው። ነገር ግን በሰውነታችን ውስጥ ያለውን ካሎሪ ለማቅለጥ እጅግ በጣም ወሳኝ የሆኑ ስፖርቶች ናቸው። ቅድም እንዳልኳችሁ አንድ ሰው ባንክ አካውንቱ ሁል ጊዜ ገንዘብ እያስገባ የማያወጣ የማይጠቀም ከሆነ እዛ ባንክ አካውንቱ ውስጥ ገንዘብ እየተጠራቀመ ይመጣል ማለት ነው። ልክ እንደዛው በሰውነታችሁ ውስጥ የተከማቸው ካሎሪ ማቅለጥ ከፈለጋችሁ ወይንም ደግሞ ማውጣት ከፈለጋችሁ እነዚህን ስፖርቶች በቀላሉ በየቀኑ ለ30 ደቂቃ መስራት አለባችሁ። እነዚህ የጥንካሬ ስፖርቶች ጂም ውስጥ የሚሰሩ ክብደት ማንሳት ሊሆን ይችላል፣ ጡንቻችንን ሊገነቡ የሚችሉ ስፖርቶችን መስራት አለብን። ከዚህ በተጨማሪ ደግሞ ሰውነታችን ውስጥ ያለው ካሎሪ ለማቃጠል መጾም አለብን። በቀን ከ1 ጊዜ እስከ 2 ጊዜ በመመገብ በሰውነታችን ውስጥ ያለውን ካሎሪ ማቃጠል እንችላለን። በዚህ ሁኔታ የድን ደግሞ በፍጹም መራብ የለም። ከዚህ በተጨማሪ ህመም ካለ መታከም አለብን። ለምሳሌ የታይሮይድ ህመም፣ የደም ማነስ ህመም፣ የተለያዩ ተጓዳኝ በሽታዎች ካሉ መታከም አለብን። እነዚህን ህጎች በጥንቃቄ በመከተል የክብደት መጠናችንን በትክክል መቆጣጠር እንችላለን። ለዚህ ቻናል አዲስ የሆናችሁ ሰዎች እንደነዚህ አይነት ፕሮግራሞችን ከዚህ በኋላም ስለምናቀርብላችሁ ይህንን ቻናል ሳብስክራይብ በማድረግ ቤተሰብ